ትዳሬ መፍረስ ከባዱ ጊዜ ነበር ለኔ። አውርቼ አላቅም ያው ግን ብዙ ሰው ሰምቶታል ብዬ አስባለሁ። እንደ አንዲት ኢትዮጵያዊ ሴት በቤተ ክርስቲያን እንዳደገች ክርስቲያን ቤትሽ ሲፈርስ ከባድ ነው፣ እንደ ሴት ይከብዳልና ከባድ ጊዜ ነበር እሱ። ፐብሊክሊ ደግሞ ዲል ስታደርጊው እሱም ትንሽ ከበድ ይላል። ግን እግዚአብሔር ታላቅ አምላክ ነው፣ ሁሉ ነገር ያልፋል። እሱ ከባዱ ጊዜ ነበር። እኔ ስራ አይከብደኝም። በስራ ብዙ ውጣ ውረድ አሳልፌያለሁ። ከስሬያለሁ፣ ታምሜያለሁ፣ ወድቄያለሁ፣ ተነስቻለሁ። እግዚአብሔር ይክበር ይመስገን። ምንም በስራ ነኝ፣ ምንም የማማርረው የለኝም። ከዜሮ ተነስቼ ከስክራች ከባዶ ተነስቼ ያከበረኝ አምላክ ስላለኝ ብዙም ስራ አያስደንቀኝም። በስራም ብዙም ስትረስ ዳውት አልሆንም። የጭንቀት ጊዜያቶች አሉት። ያው ስራሽ ላይ ታውቂዋለሽ፣ የኛን የአርት ኢንዱስትሪ ከባድ የሚሆንባቸው ጊዜያቶች አሉ። ግን ያን ያህል ወደ ውስጥ ያላስገባው መፍትሄ ነው የምፈልግለት። ለሚያጋጥሙ ችግሮች ሁሉ ምን መፍትሄ ይምጣ የሚለው ላይ ነበር። ይሄኛው ግን ከበደኝ። ይሄኛው የህይወቴ አካል ነውና አንዱ የህይወትሽ አካል ተቆርሶ ሲወጣ ከባድ ነበርና ያ ተከባዱ ጊዜ ነበር የኔ። እሱ ከባድ ብዙ የሚያስቁሽ ነገሮች አሉ። አንቺነትሽንም ገንብተውሽ የሚያልፉም አሉ። ለምን አንዳንዴ ከባድ የሆነ ነገር ስታይ እንዴ ይሄም አለ እንዴ ለዚህም መዘጋጀት አለብኝ እንዴ የሰው ልጅ በዚህ መጠን መክፋት ይችላል፣ ክፉ መሆን ይችላል እንዴ ብለሽ እንድትጠነክሪ የሚያደርጋልና የተዘረዘሩት ምክንያቶች ሁሉ ያስቁኛል። ሌዝቢያን ሆና ነው፣ ሌላ ሰው ወዳ ነው ምናምን እስማ ማለት ለኔ አይደለም፣ ለወዳጅ ለቤተሰብ ለሁሉ ሰው ማስወረድ ትችያለሽ እኮ ህጋዊ ያልሆነ ነገር ይወርዳል። ግን አንዳንዴ የሰው ክፋት ራሱ አስደንቆሽ ዝም የምትዩ አሁን ደንዝዤ ነው ዝም ብዬ እያዩ ያሉት እስቲ ይውጣላቸው ማለት የሚፈልጉትን ሁሉ ብለው ይውጣላቸው የምትዩ ነገር አለ አይደል? ኦፊሻል ምክንያት እንዲህ ነው እንዲያ ነው ማለት አልፈልግም። አንሶ ላይ ተጋፈፍኩት፣ አፍቅሬ ያገባሁት፣ አክብሬ ያገባሁት ባለቤቴ ነው። የህይወት መንገድ አልተስማማንም፣ ሞክረናል፣ አልተሳካም። ከዛ በዘለለ እንደዚህ ነው እንደዛ ነው የምለው ነገር የለኝም። እኔ የተናገርኩትም ያወራሁትም ነገርም የለም። የሚባሉት ነገሮች ሁሉ በራሱ መንገድ ሰው ኢንተርፕሬት እያደረገ የሚያወጣቸው ነገሮች ናቸው። አንዳንዶቹ ግን ፍጹም የሚያስደነግጡሽ ናቸው። ከሌላ ሰው ጋር ሆና አግኝቷት ነው፣ እሱ ቺት አድርጎባት ነው፣ ሌላ ሴት ወዶባት ነው፣ እንደዚህ ሌዝቢያን በጣም በቃ የሚያስደንቅ በፍጹም እንኳን ከኔ ስል ያው ህዝቡ ያቀኛል፣ ስብዕናዬን ያውቀዋል። 12 ዓመት እንግዲህ እያየ ይኖር ያለው በህዝብ ውስጥና እንኳን ከኔ ከማታውቂው ሰው እንኳን የማይጠበቅ ማንነት ይሰጥሻል ሰውና እነዛ ሁሉ ፍጹም ውሸት ናቸው ሳይሆን የማይታሰቡ ናቸው። ምንም እዛ ነገር ላይ የተገናኘ ጉዳይ አይደለም። ዝም አልልምና ዝም አንልም እንቅስቃሴ መከፈል በኋላ የተያያዘ የመጣ ነገር ነው። አንድ ጊዜ የተሰጠ ኢንተርቪው ነበረና መቅደስ ጸጋዬ ግብረ ሰዶምን አልቃወምም ማለች የሚል የተሳሳተ ንግግሮች ነበርና ያንን ንግግር ሰው ከምን ጋር ተረጎመው? ሰው ሳይሆን በጣም ጥቂቱ በኔጌቲቭ ሜንታሊቲ ያለው ሰው እሷ ትደግፋለች፣ እሷ እንደዚህ ነች፣ እሷ እንደዚህ ነች የሚባል ከፍተኛ የሆነ የተፈበረከ ፋብሪኬትድ የሆነ ዜና ተረጭቶ ነበርና ያንን ዜና ደግሞ አምኖም ደግሞ ያለ ሰውም ነበር እና እሱን በሁለት መልኩ ነው የወሰድኩት። አንዱ በየዋህነት ያመነው ሰው ለምን አያቀኝም፣ ሰው እስከሚያቀኝ ድረስ በቴሌቪዥን የምሰራው ስራ ያውቃል። ግን ደግሞ እንደ ሰው መቅደስ ማነች ብሎ ቤቴ ኖሮ አያቀኝም፣ አብሮኝ አልኖረምና በየዋህነት እንደ መቅዲ እንዲሆነች እንደ ብሎ ደንግጦም ተናዶም የተሳደበ ይኖራል። ያንን ኤክስኪውዝ አድርገሽ ታልፊዋለሽ፣ ስላልተረዳ ነው አስረዳለሁ ብለሽ ሆነ ተብሎ ግን
ሆነ ተብሎ በቃ መቅደስ ጸጋዬን ታርጌት ላርቃት በዚህ መልኩ ስሟን ላጥፋው ተብሎ የሚሰራው ነገር ግን ያስደነግጣል። በዛ የሚገኘው ገንዘብስ ይባረካል ወይ ታስቢ ደግሞ እውነትና ንጋት እያደረ ይችላል የሚባለው እውነት ይወጣል። ኦልሬዲ ሰው አወቀ። ተወሰነ ጊዜ ነበረ ችግር የነበረው። ከዛ ሰው ካወቀ በኋላ እንደውም ጭራሽ ለኔ ክብር ነው የሆነልኝ መከበሪያዬ ነው የሆነው። ይህች ልጅ ተውረዳለሁ ብላ ወጣ እንደዚህ ሆነች ተብሎ መከበሪያዬ ነው የሆነልኝ። አተረፍኩበት እንጂ አልጎዳኝም። በሰዓቱ ግን ያስደነግጣል። የሰው ልጅ በዚህ መጠን ሰውን ለመጉዳት አንድን ነገር ፈጥሮ ለካስ ማሳመን ይችላል የሚለው የመጀመሪያ ኤክስፒሪየንስ ይሄ ነው። በሶሻል ሚዲያ ከባዱ ኤክስፒሪየንስ ማለት ነው። ግን ምን አደረጉኝ? አደነደኑ። በቃ ጥንክሬ አሁን ምንም የሚያስደንቅ ከዚህ የከፋ ነገር የለማ። አንዲት ኢትዮጵያዊ ኦርቶዶክስ ሃይማኖት ውስጥ የምታገለግል በቤተክርስቲያን ያደገችን ሴት ግብረ ሰዶም አራማጅ ነሽ ብለሽ ከማለት ያንን ፈጥረሽ ከማውራት የከፋ ምንም ሊመጣ አይችልም። ምንም በቃ የለም። ጥጉ የክፋት ጥጉ ላይ ነው የደረሰው በሰዓቱ ላይ እና ያውም ህፃናቶችን ልርዳ ብለሽ በወጣሽበት በበጎ ሰዓትሽ ቤቴ ትዳሬ ፈርሶ ህመም ላይ ያለው ህመሜ ሳይድን ራሴን እያከምኩ ገና እየታመምኩት ነገሬ ሳይድን ይሄንን ነገር ደግሞ ሳይ አላስችል ብሎኝ ወጥቼ በህመሜ ላይ ተጨማሪ ህመም ነበረና ግን እግዚአብሔር ይመስገን አለፈ። እግዚአብሔር ታላቅ አምላክ ነው። በብዙ ካሳይ በብዙ አደረገልኝ። ስለዚህ እግዚአብሔር ይክበር ይመስገን። ያንን እንቅስቃሴ የመጀመሪያውን ቪዲዮ ሰርቼ ለቀኩኝ። ከዛ በጣም ቫይራል ሆነ፣ ኢንተርኔቱ ላይ በጣም ቫይራል ሆነ። ከዛ እኔ ብቻዬን አንድ ሰው ሆኜ እንዲህ ካደረኩ አጠገብ ያሉ ሰዎች ደግሞ ሁሉም ድምፅ ያላቸው ናቸው፣ ስራ የሰሩ ህዝብ የሚወዳቸው የሚያከብራቸው ናቸው። ስለዚህ አንድ ላይ በህብረት ደግሞ ብንሆን የበለጠ ድምፃችን ጎልቶ ይወጣል፣ ነገሩ ትኩረትን ያገኛል በሚል እነሱን ኮንታክት ማድረግና ያው እነሱ መጨረሻ ላይ እንደተናገሩት በኢንተርቪው የ30 ሰከንድ ቪዲዮ ሰርተው እንዲያመጡ የማድረግ ነገር ተነጋገርን። ሁሉም አምኖበት ሰጠኝ። ከዛ የኢትዮጵያ ብቻ ሳይሆን ኦል ኦቨር ዘ ወርልድ ያሉ አርቲስቶችም በተሳተፉበት ሁኔታ ያንን ነገር እየሰራን መጣን፣ እያደረግን መጣን። ከዛ የሀሳብ መከፈል መጣ መሀል ላይ እዚህ ጉዳይ ላይ የወንድና ሴት ህፃናት መደፈርን ብቻ ሳይሆን ግብረ ሰዶምንም ቀላቅለን አብረን መስራት አለብን የሚል ሀሳብ መጣ። ያኔ በእኛ በኩል ያለ ነው ደግሞ እኔ ጸደኒያ፣ ዮሐንስ መንግስት አብና ዲያቆን አንተነህ እሸቱ አራታችን ቲሙን ሊድ እያደረግን የነበርን ሰዎች ነን። እኛ ደግሞ ምን አለን? አሁን እኛ እዚህ ጋር የሴትና የወንድ ህፃናት መደፈርን ይዘን ይወጣል። ግብረ ሰዶም ደግሞ የራሱን የቻለ የምንቃወመው የራሱን የቻለ መንገድ ያለው ነገር ነው። ሁለቱም ተቀላቀልናቸው ለህፃናቶቹ ቶሎ መምጣት የሚገባው ፍትህ ይዘገይብናል። ስለዚህ በጀመርነው መንገድ እንጨርስ። ይሄንን ከጨረስን በኋላ ደግሞ በዛኛው ደግሞ እንደ አዲስ ደግሞ ተዋቅረን እንቀጥላለን የሚል ሀሳብ አመጣ። አይ ሁለቱ አንድ ላይ ካልሆነ አንፈልግም የሚል መልስ መጣ ከነሱ። በጣም ጥሩ እንግዲህ ያው እሱ እኮ ምን ችግር አለ? እንደውም በአንድ አቅጣጫ ከመዋጋትና ከመታገል በሁለት በተለያየ አቅጣጫ ብንዋጋው ነገሩን የበለጠ ድምፅ እናመጣለን። ስለዚህ እናንተም እንደዛ ካሰባችሁ ይሄን ቀላቅላችሁ ሄዱ፣ እኛ ደግሞ በያዝነው እንራመድ በሚል እንትን አለን። ተከፈለ ለሁለት ሀሳቡ፣ በዛው መሄድ ጀመረ። እስከዛን ሰዓት ድረስ ለእኔ ሰላም ነው። የትም ሁልጊዜ ሀሳብ የሰው ልጅ ያመነበትን የማራመድ የሚፈልገውን ነገር የማድረግ የዜግነትም መለኮታዊ መብት አለ፣ ተፈጥሯዊ ህግ በቃ መብት አለሽ። ግዴታ በአንድ ሀሳብ ውስጥ ተሸፍነሽ ወይ ተጨንቀሽ መሄድ የለሽ። ከዛ በኋላ የመጡት ነገሮች ናቸው። ከዛ በኋላ የሚመጡት ኢንተርቪዎች፣ የሚሰጡት ሀሳቦች ህዝቡን ሚስሊድ ወደ ማድረግ መጡ። እነዛ ናቸው አሁን ችግር እንጂ እስከዛ ሰዓት ድረስ ችግር አልነበረም። ተለያይቶ አንድ ነገር መስራት ችግር አልነበረም። ከዛ ደግሞ ሚዜዎቼ፣ አጃቢዎቼ፣ ወንድሞቼ በትንሹ ከ7 ከ8 ዓመት በላይ አብረን የበላን የጠጣን የኖረን ሰዎች ስለነበርን ከተወሰኑት ጋር ሁሉም ሳይሆኑ ከአንድ ለሶስቱ ጋር እንደዛ ስለነበርን
ሰው ምን እያሰበ እንትን አለ ጓደኛማ ከሆኑ እውነታቸውን ነው ማለት ነው ስለሚያቋት ይሄ የሚወራው ወሬ እውነታቸውን ነው ማለት ነው ሁሉም ሰው ለምን ተሰብስቦ በአንድ ጎራ መጣ ስለዚህ እሷ እንደዚህ ስለምታራምድ ነው ማለት ነው የሚል ግንዛቤ ውስጥ ገባ እና ያ ደግሞ ከባድ ፈተና ነበር ጓደኞቼ ባይሆኑ ደስ ይልሽ ነበር የራሴ የቅርቤ ጓዳይ የኔነቴ መገለጫዎች ባይሆኑ ኖሮ ቀላል ይሆን ነበር በሰዓቱ ላይ ያ አለመሆኑ ግን ነገሩን ለማስረዳት ከበደ ትንሽ ከበደ አለ ሰዓቱ ላይና ግን እኔ በዚህ ሁሉ ነገር ውስጥ ማየው እግዚአብሔርን መክበር ነው እግዚአብሔር በአንቺ ላይ ሊከብር ሲፈልግ የሱን ኃይል ሊያሳይሽ ሲፈልግ ሁሉን ነገር ይወስድብሻል በቃ ማንንም የለኝም ብለሽ እንድትሆኚ በጣም ከባድ ነው የኔነቴ መገለጫ የሆኑ ሰዎች ከጎኔ በዛ ሰዓት ላይ አለመኖራቸው ከባድ ነበር ሌላው ሰው አሁን ዲያቆን አንተነህን በጣም ረጅም ዓመት ጓደኛዬ በቃ ከኔነቴ እንዴት ነው ሳልናገር የኔን ቋንቋ መናገር የሚችል ሰው ነው ግን ማንንም አያውቀውም ከኋላ ነው ያለው ገብተሻል እምልሽ ሌሎች አሉ 27 ዓመት 28 ዓመት አብረውኝ ያደጉ ስለኔነት መመስከር የሚችሉ አይታወቁም ለምን ኢንዱስትሪ ውስጥ የሉም ከኋላ ነው ያሉት እዚህ ጋር ከፊት ለፊት ግን ጓደኛ ሆኖ የሚታወቁት የነበሩ ሰዎች ጋር እንደዚህ አይነት ልዩነት መጥቶ አትሊስት አንድ ሰው ወጥቶ ነው መቅዲን ነገሮች ተለያይተው ነው ችግር እንትን ተብሎ ነው እንጂ በፍጹም እሷ ግብረ ሰዶም አላማች አይደለችም ብሎ ሊመሰክርልሽ የሚችል አንድ ሰው ማጣት ከባድ ነበር ግን ምን ሆነ እግዚአብሔር ግን መገለጥ ፈለገ እኔ ገባኝ እሱ ነው አንዳንዴ በሰው ስትመኪ ሰው አለኝ እንትና አናቃለሁ እንትና ከጎኔ ነው ምናምን ስትይ የእግዚአብሔርን ክብር ትረሻዋለሽ ማንንም የለኝም ባልሽ ሰዓት ግን እሱ ሲገለጥ በጣም ነው የሚያስደነግጠው በጣም ነው ከዛ እኔ እውነት ከዛ ውስጥ ተርፌ እኔ ለክብር በቃለው ያልገመትኩ ነበር ከባድ ነበር ዌይቡ በጣም ትልቅ ነበር ግን ምንድነው እንደውም ኢንስታግራም ላይ ጽፌ ነበር አይደል እግዚአብሔር ሊያከብር ሲፈልግ እንደ ዮሴፍ ወንድሞች ያሽጣል ነበርና በዛ ሰዓት የተሰማኝ ይሄ ነበር በሰዓቱ ላይና ግን ለክብር ሆነልኝ እግዚአብሔር ይክበር ይመስገን ለክብር ሆነልኝ በብዙ ነገር በግል ህይወቴም በስራዬም በሁሉም አከበረኛ አነሳኝና ዛሬ ላይ እንኳን ሆነ ለምን ከዚህ በኋላ አይኔ ሁሉ እግዚአብሔር ላይ እንዲሆን አንዳንዴ በሰው ስትታጀቢ ብዙ ሰው ሲኖርሽ ትረሻዋለሽ እግዚአብሔርን ነገር ብታቂውም ኤቭሪዴይ እሱ እንዳረገልሽ ቢገባሽም ግን የምትሰጪው ክብር ግን ያስፈልጋል ስለዚህ ግን እንደዚህ ሁሉንም ጥፍት ስድስ ያደርግብሽ አንዴ ትዳርሽ ቤትሽ ሲፈርስ ጓደኞችሽ ካጠገብሽ ሳይኖሩ ሲቀሩ ባዶሽን ስትቆሚ እንዴት ያለሽ ተካስ እውነተኛውስ ማን ነው ለኔ የተሰጠኝ ሰው ማን ነው ማን ነበር እስከ ህይወቴ ፍጻሜ ይዤ መጓዝ ያለብኝ በጓደኝነት ዓለምን ቢሆን በየትኛውም ረገድ ማለት ነው ሁሉን የምትለይበት አመዛዝለሽ ዋጋ የምትሰጭበትን ነገር ያረጋግሻል እና የመጣው ነገር ሁሉ የመጣው ለኔ ለበጎ ነው ለበረከት ነው ብዬ የተቀበልኩት ማንንም የምወቅሰው የለኝም በዚህ ነገር ውስጥ ሁሉ ሰው የመጣ ሁሉ ሊያስተምረኝ ነው የሆነው ነገር ሁሉ ሆኖ ሊያስተምረኝ የተሻለ ከአምላኬ ጋር ሊያገናኘኝ እኔ ሊያጠነክረኝ ነው ብዬ ነው እንጂ ማንንም በዚህ ውስጥ የምወቅሰው ሰው የለኝም ይቅርታ በጣም ያስደንቀኛል የይቅርታን ነገር እኔ ጉልበቱ በጣም አውቀዋለሁ የይቅርታን ጉልበት ልቤ ውስጥ ምንም የለም ማንንም ቢያስከፋኝ ምንም መሀል ሊበድለኝ ቢፈልግ የማመልከው አምላክ ከዛ በላይ እንደሆነ ሁሉ ያምናል ከሚደርስብኝ ሊደረግብኝ ከታሰበው ነገር ሁሉ አስመልጦ በክብር እንደሚያስቀምጥ አምን ነበረ አሳይቶኛል በተግባር ስለዚህ ማንም ምንም ቢያደርገኝ ልቤ ውስጥ ቂም ይዤ መቀመጥ ነው ይቅርታን በጣም ወደዋለሁ ይቅርታ ደስ ይለኛል ለሰው ይቅር ማለት እወዳለሁ እኔም ካጠፋው ጥፋት እንዳለብኝ ካመንኩ ይዙ እመኚኝ እግርሽ ላይ ወድቄ ነው ክብሬ ማድረግ የምልሰው አይደለም እግርሽ ላይ ወድቄ ነው ከታምጠይቀው ግን ልታሳምኝ የሚገባል ጥፋቴን በስነ ስርዓት ማለት ልክ እንደዛው ለሰውም ይቅርታ በመጠየቅ በመስጠትም በመቀበልም አምናለሁ
እና አንዳንዴ ግን ይቅርታን እንዲህ ስትቀበዩ አንቺ በዳይ የምትመስላቸው ሰዎች አሉ። አንቺ በድለሽ ይመስልሻል በርሽ ስትከፍቺ ለይቅርታ ሰው ላስታርቅሽ ወይ እንደዚህ ልበልሽ ብሎ ሲመጣ ሁሌ እሺ ስትይ አንቺ በድለሽ ወይ ደግሞ ያንን ይቅርታ ፈልገሽው ምትሄጂ ይመስለውና አንዳንድ ሰው ግብዝ ይሆናል። በዚህ ፕሮሰስ ውስጥ ግብዝነት ይይዘዋል። በዓለም ውስጥ በቃ ይሄ አሸናፊ መሆንን በቃ እንዲያደረኳት ሰው ፊት እኮ እንዲያስደረኳት መባልን የሚፈልግ ሰው አለና ያስደንቀኛል የዛ ሰውና ስለዛ ሰው ጸልያለሁ። የእውነት እግዚአብሔር በሚያውቀው ለምን የይቅርታ ልብ አለመኖር ከባድ ነገር ነው በምድር ላይ ያውም በድሎሽ እኮ ተበድዬም ይቅር ለማለት ነው ዝግጁ ነኝ መቼ ሁልጊዜ። አንዳንድ ሰው ግን የተመቻቸ ይቅር ለማለት እንኳን ሬዲ በሆንኩበት ሁኔታ ይመጣና ያበላሽሻል። አንቺ የምትፈልጊው ይመስላል ያንቺ ይቅርታውን ማግኘትሽ አንቺ ህይወት ውስጥ የሆነ ነገር የሚጨምርልሽ ይመስላል። ግን እኔ ይቅር ማለት የምፈልገው አትሊስት በቀን አንዴ እኛም የበደሉን ይቅር እንደምንል እንላለን አባታችን ይስኝ ከነቃሏ መኖር ስለምፈልግ ነውና ያ ነገር ገብቷቸው ይቅርታ የጠየቁ ሰዎች እኔም ይቅርታ የጠየቅኳቸው ሰዎች ይቅር የተባባለ ሰዎች አሉ። እነሱ አሉ እንዳልኩሽ ደግሞ ግብዝነት ይዟቸው ለይቅርታ የተዘጋጁ 3-4 መድረኮችን አበላሽተው ደግሞ ስቲል ከነቂማቸው የተቀመጡ ሰዎች ደግሞ አሉ። አንዳንዴም የበደልሽው ነገርም ከባድ ከሆነብሽም ይከብዳል ይመስለኛል። አይደል ነው አላውቅም እንዴት እንደሆነ አሉ። ግን እኔ ባሉበት ይቀርብኛል። እኔ ነፃ እኔ ምንም የለኝም መስለኝ ለምን የተደረገልኝ ብዙ ነው ይዙ እኔ አንዳንዴ እግዚአብሔርን ምን መድረክ ላይ ወጥቼ ላመስግነው እንዴት እንዳሻገረኝ በቃ ማለት ብዙ ሆኛለሁ። ግን እግዚአብሔር ማምላክ እንዴት እንዳሻገረችኝ በቃ እኔ እንጃ ቆሜ መሄድ እስከማይመስለኝ ደረጃ ነበረ በሰዓቱ ላይ ውስጥሽ የሚያምሽ ግን ጥንካሬሽ ደግሞ ስብስብ አድርገሽ ደግሞ ዲና ትወጫለሽ። ጥንካሬሽ አይሰብርሽም፣ ግን እንደ ሰው ግን ውስጥሽ አለ ብዙ ነገርና እግዚአብሔር ያደረገልኝ ብዙ ስለሆነ በፍጹም ሰው ላይ ተሻግሬያለሁ። ከነቂማቸው የተቀመጡት ሰዎች ስለራሳቸው ሲሉ ይቅር ብለው ቢሻገሩ ደስ ይለኛል። እኔ ግን ባሉበት ይቅር ብያለሁ። ትንሽ አስቸጋሪ ነበር። የተወሰነው ግማሹ ደግሞ ደስ ይል ነበር። እሱም ደግሞ ያው ሀገርም ተረጋግቶ ስራውን በዛም መሀልም ሆነ በዛም ስሜት መቆሸሽ መሀልም ሆነ ስራህን ግን ትሰራዋለህ። እስቲል የወደን ወደ አርገህና እንደዚህ አይነት ሁለት ስሜቶች ስራህን ስትሰራ ወደ ውስጥ ስትገባ ደስታን ታገኛለህ። ከዛ ስትወጣ ደግሞ ህዝቡን ዛሬ አላስተላልፍም እንደዚህ አይነት ችግር አለ እዚህ ቦታ ላይ እንደዚህ አለ ያልክ አብረህ እየታመምክ ነው የምትሰራውና እንደዚህ አይነት ትንሽ ፈተናዎች ያሉበት ጊዜ ነበር። ግን በስተመጨረሻ እግዚአብሔር ይመስገን እኛም 5 ዓመት የተጓዝንበትን ጉዟችንን በድል አጠናቀቅን። ሀገራችንም ያው ፓርሻሊ ሙሉ ለሙሉ ባትለውም ትንሽ መረጋጋት ውስጥ ነው ያለውና በዚህ አይነት ስሜት ያለበት ዓመተ ምህረት ነው። 5 ዓመቱ ጉዞ እንዴት ይመስል ነበር? ምናልባት አንዳንድ ሰው አንድ ድራማ ተሰርቶ ካበቃ በኋላ ነው ልክ ቴሌቪዥን ላይ ሲቀርብ ነው የሚያውቀው እና ብዙ ሂደቶች አሉት። ብሮድካስት ሲደረግ ቀላል ነው ሲተላለፍ፣ ግን ከዛ በፊት ብዙ የምታልፊባቸው መንገዶች አሉ።
እኛ ሀገርም ብዙ ያልተመቻቹ ነገሮች እንዳሉ ይታወቃል። አንድ ድራማ ሰሪ 5 ዓመት መቆየት አይደለም 2 ወር 3 ወር መቆየት ከባድ ነው እና ከዛ አኳያ የሞጋቾችን የሚከታተሉ ብዙ ሰዎችም ይህንን ፕሮግራም እየተከታተሉ እንደሆነ ተስፋ እናደርጋለን። ሂደቱ ምን ይመስል ነበረ? ምን አይነት መንገድ አለሽ? ያው ጅማሬ በጣም ደስ ይል ነበር። ከመጀመሪያ ክፍል ጀምሮ ነው ህዝብ ተቀባይነትን ያገኘ ነው፣ የህዝብ ልብ ውስጥ የገባ ነው እና እሱ በጣም አበረታች ከፍተኛ ኃላፊነትን የሚጥልብ ነገር ነበር። አጀማመሩ ጀምሮ ያለው ነገር ደስ ይላል። ያው መሀሉ አይነገርም ይባላል ብዙ ጊዜ በእኛ ሀገር እና መሀሉ አይነገርም የሚባለው ነገር የገባኝ በሞጋቾች ነው። በርቀት ላይ በጉዞ ላይ ስትሄድ የሚያጋጥም በጣም ከባድ ፈተናዎች አሉ። የጤና መታወክ ደረጃ የሚያደርሱ ፈተናዎች አሉና ስለሱ ነገር እኔ ብዙን ጊዜ እንደ ነገር ማውራት አልወድም ይወጣቃልና ስትረስ ነበረው፣ ከፍተኛ ስትረስ ነበረውና መንገጫገጮች ብዙ ነበሩት መሀል ላይ። በዛ ላይ ከ200 ያላነሰ ሰው ነው ዲል የምታደርገው፣ ኤክስትራው የሚመጣው የሚሄደው። በቋሚነት ያሉት ደግሞ ከ40-50 በላይ ሰዎች ይኖራሉ መሀል ማለት እየመጡ የሚሄዱና እነዛን ሁሉ ሰዎች ማኔጅ ማድረግ ኃላፊነት አለብህ። የድርጅቱን ሼር ሆልደር እንደመሆኔ ማኔጂንግ ዳይሬክተር እንደመሆኔም በዛም በኩልም ይመለከተኛል። በዛ ላይ ደግሞ ያው ለሙያ ያለኝ ፍቅር መቼም ታውቀዋለህና በዛም እያንዳንዱ ነገር እንዳይበላሽ የምከፍላቸው መስዋዕትነቶች ነበሩና በዛ የተነሳ በጣም ስትረስ ታመሜ ነበር የመጀመሪያዎቹ ዓመታት ማለት ነው። አዎ እና አሜሪካ ሀገር ድረስ ሄጄ 1 ወር ያህል ታክሜ ነው ተመልሼ የመጣሁትና እግዚአብሔር ይመስገን ልፋትን ይቆጥራል እግዚአብሔር እና እሱን አሳልፎ በብዙ ነገሮች ውስጥ ይቆማል። እንደዚህ ጋር ማደርሶ እንትናማ ወጥቶ እንደዚህማ ሆኖ እየተባለ ባለበት ነገር ሁሉ የእግዚአብሔር ሞገስ ያለበት ስራ ሲሆን ጊዜ እሱን
ነው።